እንዴት ነው ጫማ እንኳን የሌለው ሰውዬ 50 ቢሊዮን ዶላር የሚያወጣ ድርጅት መስራት የቻለ መገንባት የቻለ? የሃዩንዳይ ፋብሪካ ባለቤት የሆነው ሰውዬ የገነባው እንደዚህ ነው። አብዛኛው ብዙ ጊዜ አባትየው ይለው ነበረ ያንተ ህልም ትልቅ በሆነ መጠን አፍህን የሚሞላ ምግብ አታገኝም፣ ጠንከረ ዝም ብለህ ጠንከረ ስራ ይለው ነበረ። ህልም አታልም ዝም ብለህ ስራ ይለው ነበር እና እሱ ግን ያልማል። ልጅም ሆኖ ተውም እየተባለ ያልም ነበርና በማለሙም ደግሞ 50 ቢሊዮን የሚያወጣ ድርጅቶች መገንባት ችሏል። ስለዚህም በህይወታችሁ ላይ አታልሙ ተው የሚሏችሁ ሰዎች እንዳትሰሙ፣ ቤተሰብም ቢሆን። ምክንያቱም አሁን ያላችሁበት ሁኔታ አይደለም ዋናው ነገር እናንተ ምን እያለማችሁ ነው የሚለው ነው። አሁን ካላችሁበት ውጡና ማለም፣ ትልልቅ ነገር ግዙፍ ነገር ማለምና መንቀሳቀስ፣ ለዛ ነገር ስራ ማድረግ ጀምሩ። አመሰግናለሁ።